የቪዲዮ ዲስክሪፕሽን ላይ የቴሌግራም ቻናሌ ሊንክ አለላችሁ። እሱን ነክታችሁ ትገባላችሁ። ፒን አድርጌ ያስቀምጨላችኋለሁ። ሊንኩ ዩቲዩብ ላይ ሊንክ ማስቀመጥ ስለከለከለኝ ነው። ያው ቻናሉ ገና ሞኒታይዝ ስላልሆነ ሊንኮችን ማስቀመጥ አችልም የሚል ነገር ስለከለከለኝ ነው። ስለዚህ እዚህ ጋር ትገቡና ለፎሬክስ የምትጠቀምባቸው ብዬ ያስቀመጥኳቸው የተለያዩ ሊንኮች አሉ። እነዚህን በራሳችሁ እያያችሁ የምትፈልጓቸውን መጫን ትችላላችሁ። ከፎሬክስ ጋር በተያያዘ የምትጠቀምባቸው የተለያዩ ሊንኮች ናቸው ማለት ነው። የመጀመሪያው እንግዲህ ለእናንተ ማሳየት ስላለብኝና እንደ ሳምፕል ቪዲዮ እንዲጠቅማችሁ የፎሬክስ ብሮከር እንዴት እንከፍታለን የሚለውን ነው ማለት ነው። እንግዲህ እዚህ ጋር ያስቀመጥኳቸው የተለያዩ የብሮከር አይነቶች አሉ። እኔ የምጠቀመው እንግዲህ ፔፐር ስቶን ነው። ነገር ግን ከፔፐር ስቶን ውጪ ሌጂት የሆነ ወይም ደግሞ ኤቡክ ብሮከር ኤክስኤም እዚህ ጋር ያለው ማለላችሁ ከሁለቱ አንዱ መክፈት ትችላላችሁ። ከስሞል አማውንት አንጻር የምትፈልጉ ከሆነ ይሄኛውን ተጠቀሙ። ነገር ግን ያው ለማሳየት እኔ በፔፐር ስቶን አሳያችኋለሁ ማለት ነው። ሁሉንም ነገር እዚህ ጋር ማሳየት ስለሚቻል ማለት ነው። ፔፐር ስቶን የሚለውን ክሊክ ታደርጉታላችሁ። ሊንኩን ክሊክ ስታደርጉት በዚህ መልኩ ይመጣላችኋል ማለት ነው። ዌልካም ቱ ቤተር ዌይ ቱ ትሬድ የሚል ይመጣላችኋል። ትሬድ ነው የሚለውን እዚህ ጋር ትነኩታላችሁ። ሬጂስተር ለማድረግ በምትፈልጉት መልኩ ሬጂስተር ማድረግ ትችላላችሁ። እዚህ ጋር እንደምትመለከቱት በአፕልም በጉግልም እንደዚሁም ደግሞ በፌስቡክ መመዝገብ ትችላላችሁ። ነገር ግን ያው ለአጠቃቀም በጣም ቀላል የሚሆነው ሳይን አፕ ዊዝ ጉግል የሚለውን ትነኩታላችሁ። ከዛም ካሏችሁ የጉግል አካውንቶች ውስጥ አንዱን ትመርጡለትና የምትፈልጉትን ኢሜይል አስገብታችሁ ኮንቲኒው ትሉታላችሁ። ከፈለጋችሁ ደግሞ ኮንቲኒው ዊዝ ኢሜይል የሚለውን ነክታችሁ በቀጥታ መግባት ትችላላችሁ። ኮንቲኒው ዊዝ ኢሜይል የሚለውን ስትነኩት ፓስወርድና ኢሜይል እንድታስገቡ ይጠይቃችኋል። ፓስወርድና ኢሜይላችሁን አስገብታችሁ ሎጊን ትሉታላችሁ ማለት ነው። ኮንቲኒው ስትሉት በዚህ መልኩ የተለያዩ ምን ሞላቸውን ሴታፖችን ያመጣልናል። እዚህ ጋር ስማችንን መጀመሪያ ካንትሪ እንመርጣለን። እዚህ ጋር የምትኖሩበትን ሀገር ትሞላላችሁ። ያው ኢትዮጵያ ስለሆነ ኢትዮጵያ አለዋለሁኝ ማለት ነው። ኢትዮጵያ የሚለውን ሴሌክት ታደርጋላችሁ። የምትፈልጉት የአካውንት ታይፕ ለኢንዲቪጁዋልም ለቢዝነስም ለፈለጋችሁ መክፈት ስለምትችሉ እዚህ ጋር ትመርጡለታላችሁ። የተለያዩ አማራጮች አሉ። እኔ ኢንዲቪጁዋል ስለሆነ ኢንዲቪጁዋል አለው። ከዛ ስማችሁን ታስገባላችሁ። እዚህ ጋር ፈርስት ኔም የሚለው ላይ ላስት ኔም የሚለው ላይ የአባታችሁን ስም ታስገቡና እዚህ ጋር በናሽናል አይዲያችሁ ወይም ደግሞ በፓስፖርታችሁ ላይ አሊያም ደግሞ በመንጃ ፍቃድም ስለሚቻል ከነዛ ውስጥ ያሉትን ስማችሁን ሳይሳሳት ማለት ነው ቀን፣ ወር እንዲሁም ዓመተ ምህረት ታስገቡና ስልክ ቁጥራችሁን አስገብታችሁ ከዛ ሲጨርሱ ኢሜይላችሁንም ቼክ ታደርጉና እዚህ ጋር ያለችዋን ቲክ አድርጋችሁ ኮንቲኒው ትሉታላችሁ ማለት ነው። ከዛ ወደ ኢሜይላችሁ ኮንፊርም እንድታደርጉ ኮንፊርሜሽን ይልካል ማለት ነው። ኮንፊርም ትሉታላችሁ። እዚህ ጋር ኮንፊርም ስትሉት በዚህ መልኩ ፓስወርድና ኢሜይላችሁን እንድታስገቡ ይጠይቃችኋል። ኢሜይልና ፓስወርዳችሁን አስገብታችሁ ሎጊን ትሉታላችሁ። የከፈታችሁት በጎግል ከሆነ ደግሞ ከታች ያለውን ሎጊን ዊዝ ጎግል የሚለውን ትነኩታላችሁ። ፕሮፋይላችሁን ክሬት አድርገንላችኋል ይላል ማለት ነው እንደምታዩት። ከዛ እዚህ ጋር እንደምታዩት ሴትአፕ የላይቭ አካውንት እና ስታርት ትሬዲንግ ዊዝ ዲሞን የሚል አለ። አዲስ ጀማሪ የሆናችሁ ምንጊዜም እስከምንጨርስ ድረስ በዲሞ ነው የምንቀጥለው። ነገር ግን ያው ይሄ ቪዲዮ ለዲሞም ለሪልም አካውንት እንዲሆናችሁ ስለሆነ እየሰራው ያለሁት ሊቭ አካውንታችን እንዴት እንከፍታለን የሚለውን አሳያችኋለሁ ማለት ነው። ስለዚህ ወደፊት ሪል አካውንት በምንጀምርበት ሰዓት ላይ ቬሪፋይ አድርጋችሁ መጠበቅ ስላለባችሁ ካሁኑ ቬሪፋይ አድርገን መጠበቅ እንችላለን። ሴትአፕ የሊቭ አካውንት የሚለውን ትነኩታላችሁ። ስትነኩት በዚህ መልኩ የተለያዩ አማራጮች ማለት ነው በሜታ ትሬደር 5 በሜታ ትሬደር 4 በሲ ትሬደር ወይም ደግሞ በትሬዲንግ ቪው ማለት ነው አድ በምናደርግበት ሰዓት ላይ ሜታ ትሬደር 5ም 4ም ሲ ትሬደርም አዳዲስ አድ ያደረግን ማስቀመጥ ስለምንችል እኛ ሁሉ ለጊዜው የምንጠቀመው ትሬዲንግ ቪው ላይ ነው። የትሬዲንግ ቪው በጣም የሚመችና ትሬድ ለማድረግም በጣም ሲምፕል የሆነ ይሄንኛው ነው የትሬዲንግ ቪው ነው ማለት ነው። የሜታ ትሬደርን በቀጣይ ያሳያችኋለሁ ሌላ አድ አድርጌ። ነገር ግን የትሬዲንግ ቪው በጣም የሚመች ስለሆነ እዛው ላይ ትሬድ አናሊሲስም ሁሉንም ነገር ትሬድ ለማድረግ ስለሚመች ይሄኛውን የትሬዲንግ ቪው የሚለውን ክሊክ ታደርጋላችሁ። ከዛ በኋላ እንደምታዩት ይሄን ስትነኩት ራዞር የሚል ነው የሚያመጣላችሁ። ከዛ በኋላ ሊቨሬጃችሁን እንደፈለጋችሁ መምረጥ ትችላላችሁ። ማክሲመም 1 ለ500 ነው የሚሰጣችሁ። 1 ለ200 በቂ ነው ማለት ነው ለኛ። 1 ለ200 የሚለውን እንመርጥና ያው ከረንሲያችን USD ነው። ሪፈርድ ባይ ይላል። የኔን ሪፈረንስ ታስገባላችሁ ማለት ነው። እዚህ ጋር ሪፈር ያደረኳችሁ እኔ ስለሆንኩኝ እዚህ ጋር ይችኛዋን ቁጥር ወይ 34950 ብላችሁ ታስገባላችሁ። ለዚህ እዚህ ጋር 34950 ብላችሁ ኮንቲኒው ትሉታላችሁ። ወደ እኔ ያስገባዋል ማለት ነው። ኮንቲኒው ስትሉት በዚህ መልኩ የተለያዩ የምትሞሏቸው ነገሮችን ያመጣላችኋል። የመጀመሪያው ኢምፕሎይመንት ስታተስ ይላል። የቅጥር ሁኔታ ኢምፕሎይድ ከሆናችሁ ኢምፕሎይድ እናንተ ያላችሁን አማራጮችን መምረጥ ትችላላችሁ። ፖዚሽናችሁንም እንደዚሁ ማስቀመጥ ትችላላችሁ። ኦነር እለዋለሁኝ። እናንተ ያው ያላችሁበትን መምረጥ ትችላላችሁ እንደፈለጋችሁ ማለት ነው። የቢዝነስ አይነታችሁን እዚህ ጋር ይጠይቃችኋል። የምትፈልጉትን ማስቀመጥ ትችላላችሁ። ኤዱኬሽን ኤንድ ትሬኒንግ የሚለው ላይ አስቀምጠዋለሁ። ዋት ኢዝ ዮር አኑዋል ኢንካም ይላችኋል። እዚህ ጋር የፈለጋችሁ መምረጥ ትችላላችሁ። እንመርጣለን። ፕራይሜሪ ሶርስ ኦፍ ዮር ትሬዲንግ ፈንድስ ይላችኋል። የምታገኙበትን ከምን እንደምታገኙ እዚህ ጋር መጥቀስ ትችላላችሁ በፈለጋችሁት መልኩ። ፕሮፊት ኤንድ ረቨኑ የሚለው ላይ አስገባዋለሁኝ። ዋት ኢዝ ዘ ቫልዩ ኦፍ ዮር ሴቪንግ ኤንድ ኢንቨስትመንት
ያመጣላችኋል። እዚህ ጋር ካሉት ውስጥ የፈለጋችሁት መምረጥ ትችላላችሁ። እኔ እዚህ ጋር ያለውን መርጠዋለሁ። ከዛም በኋላ እዚህ ጋር ካሉት የትኛውን አይነት ትሬደር ነው መሆን የምትፈልጉት ይላችኋል። እንግዲህ ግን የፈለጋችሁት መምረጥ ትችላላችሁ። ሪስክ ማኔጅመንት የሚለውን እንመርጣለን ማለት ነው። ከፈለጋችሁ ሜዲየም ማለት ትችላላችሁ፣ ሃይ ማለት ትችላላችሁ፣ ሎ ማለት ትችላላችሁ። እናንተ እንዳላችሁበት ደረጃ ትሞሉና ኮንቲኒው እንለዋለን። ከዛም በኋላ እዚህ ጋር ያለውን ኤክስፒሪየንሳችሁን ይጠይቃችኋል። 2 ዓመት ከ2 ዓመት በላይ ምናምን የሚለውን ይሄንን እንዳላችሁበት ታስቀምጣላችሁ። እኔ ከ2 ዓመት በላይ ምን ያክል እውቀት አላችሁ ብሎ ይጠይቃችኋል። እዚህ ጋር እንግዲህ እናንተ የፈለጋችሁት መምረጥ ይችላላችሁ። እውቀቱ ካላችሁ አዎ ትሉታላችሁ፣ ከሌላችሁ ኖ ትሉታላችሁ። ኮንቲኒው እንለዋለን። ከዛ በመቀጠል እንደምታዩት ቼክ አድርጉት ይላችኋል። እዚህ ጋር ተጨማሪም ታስገቧቸው ነገሮች ካሉ እንደዚሁም ደግሞ የተሳሳተ ነገር ካለ ታዩትና እዚህ ጋር የተለያዩ የምናስገባቸው ነገሮች አሉ። ኦፕሽናል የሆኑትን ችግር የለውም፣ ባታስገቧቸውም ችግር የለውም። እዚህ ጋር ስትሬት ነምበር የሚላለ ይህንን 01 ማለት ይችላላችሁ። አድሬስ ቬሪፊኬሽን እናስገባለን ማለት ነው። ሶ ለዛ አድሬስ ቬሪፊኬሽን የተጠቀማችሁትን አድሬስ እና ስትሬት ነምበር ነው እዚህ ጋር የምታስገቡት። ሲቲ፣ ፖስታል ኮድ ምናምን ያላችሁበትን ቦታ በትክክል የሚገልጽና ወረቀቱ ላይ የምታሰፍሩትን ነው። ምናልባት አድሬስ ቬሪፊኬሽን ላይ ብዙዎቻችን የምንጠቀመው የባንክ ስቴትመንት ነው። ስለዚህ ባንክ ስቴትመንት እንዴት እንደምትሰሩ በቀጣይ ያሳያችኋለሁ። የምትፈልጉ ካላችሁም በውስጥ አናግሩኝ። ኦፕሽናል የሆኑትን ተዋቸውና ከፈለጋችሁ ማስገባት ትችላላችሁ። ኦፕሽናል የሆኑትን ተዋቸውና ስትሬት ኔም የሚላለ ያላችሁበትን ቦታ ሲቲ፣ ፖስታል ኮድ ላይ ፖስታል ኮዱ የማታውቁት ከሆነ 00040 ማስገባት ትችላላችሁ። ከዛ በኋላ ናሽናሊቲ እና ፕሌስ ኦፍ በርዝ የሚሉት ሞልታችሁ ኮንቲኒው ትሉታላችሁ። ኮንቲኒው ስትሉት በዚህ መልኩ ማለት ነው የራሳቸውን ህግና ደንቦችን ያሳያችኋል ማለት ነው። ሶ እነዚህን ማንበብ ትችላላችሁ። አንብባችሁ ሲጨርሱ ከታች ችኛዋን አይ አግሪ የሚለውን ትነኩና ኔክስት ትሉታላችሁ። ኔክስት ስትሉት በዚህ መልኩ አይዴንቲቲ ቬሪፋይ እንድታደርጉ ይጠይቃችኋል። ሊግን ቬሪፊኬሽን የሚለውን ትነኩታላችሁ። እዚህ ጋር እንደምታዩት እንግዲህ 2 አይነት ቬሪፊኬሽን ነው የሚጠይቃችሁ። የመጀመሪያው አይዴንቲቲ ዶክመንት እና ሁለተኛው ደግሞ ላይቭነስ በካሜራ የእናንተን ፊት ቼክ ያደርጋሉ ማለት ነው። ስለዚህ ስታርት የሚለውን ትነኩትና አግሪ ኤንድ ኮንቲኒው ትሉታላችሁ። ከዛ በመቀጠል እንደምታዩት እዚህ ጋር የተለያዩ አማራጮችን ያመጣላችኋል ማለት ነው። የድራይቨር ላይሰንስ፣ አይዲ ካርድ ወይም ደግሞ ፓስፖርት በእነዚህ መልኩ ማለት ነው አድሬስ ቬሪፋይ ታደርጋላችሁ ማለት ነው። ያው እኛ ፓስፖርት የሚለውን መርጣለን። ከፈለጋችሁ ግን እዚህ ጋር ባሉት አማራጮች የፈለጋችሁት መምረጥ ይችላላችሁ። ከዛ ኮንቲኒው ትሉታላችሁ። ኮንቲኒው ስትሉት ያው ፎቶ እንድታነሱት ፓስፖርታችሁን ይጠይቃችኋል። ኮንቲኒው ትሉታላችሁ። ከዛም በኋላ እዚህ ጋር ካሜራ ያመጣላችኋል። አሉ ትሉትና አፕሎድ ማድረግ ይችላላችሁ። ሁለተኛው ደግሞ በካሜራ ማንሳት ይችላላችሁ ማለት ነው። ሶ እኔ ካሉት አማራጮች ውስጥ አፕሎድ ዶክመንት የሚለውን እዚህ ጋር ይሄኛውን ነካዋለሁኝ። አፕሎድ ስትሉት እንግዲህ የተጠቀምነው ፓስፖርት ነው። ስለዚህ ፓስፖርታችሁን አስገቡ ይለናል። ከፈለጋችሁ ፎቶ ማንሳት ይችላላችሁ። ከፈለጋችሁ ደግሞ ፓስፖርቱን አፕሎድ ትሉታላችሁ ማለት ነው። ስለዚህ አፕሎድ እንለዋለን። አፕሎድ ስትሉት ያው አማራጭ ያመጣላችኋል። ከፋይል ላይ ነው እኛ የምንፈልገው። ፋይል የሚለውን ትነኩታላችሁ። ከፋይላችሁ ውስጥ ሴሌክት አድርጋችሁ ታስገቡለታላችሁ። ከዛ በኋላ ኮንቲኒው ትሉታላችሁ ማለት ነው። ኮንቲኒው ስትሉት ያው ፊታችሁ እንድታሳዩ ይጠይቃችኋል ማለት ነው። በዚህ መልኩ እዚህ ጋር በሚያሳየው መልኩ ፊታችንን እናስገባለታለን። ሶ በዚህ መልኩ ማለት ነው ካሜራውን ኮንቲኒው ትሉትና ካሜራው በሚሰጣችሁ መሰረት ላይቭነስ ቼክ ትሞላላችሁ ማለት ነው። ስጨርሱ ላይቭነስ ቼክ ፓስድ ሳክሰስፉል የሚል ይመጣላችሁ። ከዛ ፈንድ ዮር አካውንት የሚለውን ነክታችሁ ትገባላችሁ። ኦልሬዲ በቃ ተቀብሏችኋል። ስለዚህ አካውንታችን ተከፍቷል። ዲፖዚት ለማድረግ ይሄን ትነኩትና በተለያዩ አማራጮች ዲፖዚት ማድረግ ትችላላችሁ። በክሬዲት ካርድ፣ በክሪፕቶ ከረንሲ። ስለዚህ እኛ በክሪፕቶ ከረንሲ የሚለውን እንመርጥለትና እዚህ ጋር ካሉት አማራጭ 200 ከሆነ ማስገባው 200 እና እዚህ ጋር ኮንፊርም አማውንት የሚለውን እነካዋለሁ። በዚህ መልኩ አድሬስ ይሰጣችኋል ማለት ነው። ስለዚህ ይሄኛውን ይችኛዋን ኔትወርክ ለመምረጥ ቲአርኤክስ ነው ብዙ ጊዜ የሚቀበለው። ትሮን ቲአርኤክስ የተሻለ የሚሆነውና ከምንፈልግበት ለመላክ ቲአርኤክስ ትሉትና ኮንቲኒው ትሉታላችሁ። ኮንቲኒው ስትሉት በዚህ መልኩ የምታስገቡበትን ኮንትራት አድሬስ ይሰጣችኋል ማለት ነው። ሶ ይሄንን ኮፒ ታደርጉትና ከባይናንስ ወይም ደግሞ ከምትፈልጉት ዋሌት ገቡና አሁን ኮፒ አድርጋችሁ ወደ አመጣችሁት አድሬስ ሴንድ የሚለውን እዚህ ጋር ትነኩና ኦን ቼን ዊዝድራው ትሉታላችሁ። ዩኤስዲቲ የሚል መርጣችሁ ቅድም ኮፒ ያደርጋችሁትን እዚህ ጋር አምጣችሁ ፔስት ታደርጉታላችሁ አድሬሱ። ከዛ በኋላ እዚህ ጋር ትመርጡለታላችሁ። ለመላክ እንግዲህ እዚህ ጋር አንድ ዩኤስዲቲ ይቆርጣል። 201 አድርጋችሁ ብትልኩት 200 ሆኖ እዛ ጋር ይገባላችኋል ማለት ነው። እንደየዋሌቱ ይለያያል። ስለዚህ በዚህ መሰረት ዊዝድራው የሚለውን ስትጫኑ ወደ አካውንታችሁ ቶፕ አፕ ያደርጋል፣ ይሞላዋል ማለት ነው። ቀጣዩ ስቴፕ የሚሆነው ከትሬዲንግ ቪው ጋር እንዴት እናገናኛለን የሚለው ነው ማለት ነው። ስለዚህ ትሬዲንግ ቪዋችንን እንከፍታለን። የእኛን ትሬዲንግ ቪው ከፔፐርስቶን ብሮከር ጋር በትሬዲንግ ቪው ቀጥታ ትሬድ ለማድረግ እንደምታደርጉት ይችኛዋን እዚህ ጋር 3.1 ተነኳትና እዚህ ጋር እንደምታዩት የኔ ኦልሬዲ ኮኔክት ስለሆነ ነው። እናንተ እዚህ ጋር የተለያዩ ብሮከሮችን ያመጣላችኋል። ስለዚህ እናንተ ፔፐርስቶን የሚለውን ታስገቡና ኢሜይል እና ፓስወርዳችሁን አስገብታችሁ ኮኔክት ትሉት ቀጥታ ኮኔክት ያደርግላችኋል ማለት ነው። በቃ
ይሄ ነው ሲምፕል ነው። ከዛ በኋላ ቀጥታ እኔ አሁን ኮኔክት ሆኗል። ለምሳሌ ትሬድ ላድርግ ብል ይሄንን ትነኩትና ይሄው እዚህ ጋር ከፈለጋችሁ በሊሚት ከፈለጋችሁ በስቶፕ በማርኬት በፈለጋችሁት መልኩ ማለት ነው በምታዩት መልኩ ባይና ሴል ብላችሁ መግባት ይችላልላችሁ ማለት ነው። ለምሳሌ ሴል መግባት ፈልግ እዚህ ጋር አንድ እገባለሁ ብዬ ባስቀምጥ ይሄንን ሊሚቱን አርጌ ሴል ብዬ ባስቀምጥ እዚህ ጋር እንደምታዩት ይሄው ሊሚት እዚህ ጋር ይቀመጥልኛል ማለት ነው። ሶ ሊሚቱን እዚህ ጋር አርጌ ቴክ ፕሮፊትም እዚህ ጋር ሳስቀምጥ ቲፒ በዚህ መልኩ እንደዚህ ስቶፕ ሎስ በዚህ መልኩ እንደዚህ እዚህ ጋር ማስተካከል ይችላል ማለት ነው። ሶ በዚህ መሰረት አናሊሲስም ትሬድም በዚሁ ብትፈልጉ በሞባይላችሁ ብትፈልጉ በፒሲ ኮኔክት አድርጋችሁ ትሬድ ማድረግ ትችላላችሁ ማለት ነው። ይሄን ይመስላል። ምናልባት ግን በሌላ ብሮከር ትሬድ የምታደርጉ ካላችሁ ደግሞ ከኤምቲ5 ጋር እንዴት እናገናኛለን የሚለውንም ላሳያችሁ። ይህ እናንተ በሪል አካውንት ትሬድ አታደርጉም ተባብረናል። ስለዚህ ዴሞ አካውንት ክሬት እናደርጋለን ማለት ነው። ዴሞ አካውንት ክሬት ስታደርጉ እዚህ ጋር እንደምትመለከቱት አድ ትሬዲንግ አካውንት የሚለውን ይሄን ትነኩታላችሁ። እዚህ ጋር እንደምታዩት መጀመሪያ ፕላትፎርም ምረጡ ይላችኋል። ሜታ ትሬደር 5 የሚለውን ትመርጡለታላችሁ። ከዛ በኋላ እዚህ ጋር ባላንሳችሁን 400 አድርጋችሁ ከዛ ሰብሚት ትሉታላችሁ ማለት ሰብሚት ስትሉት በዚህ መልኩ 400 ይከፍትላችኋል ማለት ነው። በሜታ ትሬደር 5 ማለት ነው። ከፈለጋችሁ በሜታ ትሬደር 4 መክፈት ትችላላችሁ፣ በሲ ትሬደር መክፈት ትችላላችሁ። ነገር ግን በትሬዲንግ ቪው የምትጠቀሙ ከሆነ ትሬዲንግ ቪው ለመጠቀም የግድ እዚህ ጋር አሁን ትሬዲንግ ቪው የሚለውን ነው የምትመርጡት። አለባለዛ በትሬዲንግ ቪው ትሬድ አያስደርጋችሁም ዲሞ አካውንት ሲሆን ማለት ነው። ስለዚህ ይሄንን ጥንቃቄ ልታደርጉ ይገባችኋል ስትከፍቱ። ለኤምቲ5 ከሆነ ብቻ ነው በዛ አይነት መልኩ የምትከፍቱት ማለት ነው። ስለዚህ አሁን ምንድነው የምናደርግ ይሄኛውን እዚህ ጋር የከፈትነውን ኤምቲ5 አካውንት ከሜታ ትሬደር 5 ጋር እንዴት እናገናኛለን የሚለውን ላሳያችሁ። አካውንታችሁን ካስገባችሁ በኋላ ከኤምቲ5 ጋር የምታገናኙበት ሊንክ ይሰጣችኋል ማለት ነው። ሶ አውርዳችሁት ከሆነ ቀጥታ ያመጣላችኋል። ካልወረደ ደግሞ ይሄን ዳውንሎድ አድርጎ ሲጨርስ ባክ ትሉትና ወደኋላ እንደገና ይሄን ስትነኩት ቀጥታ ኤምቲ5ን ኦፕን አድርጎ ያስገባችኋል ማለት ነው። አክሴፕት እንድናደርግ ይጠይቀናል። ይሄኛውን አክሴፕት ትሉታላችሁ። ፋይንድ ብሮከር የሚለው ይሄው እዚህ ጋር ስንቀጥታ ያመጣልናል። ፔፐርስቶን ግሩፕ ሊሚትድ የሚለው ነክታችሁ ትገባላችሁ። እዚህ ጋር እንደምትመለከቱት የሎጊን ማድረጊያና ፓስወርድ ይሰጣችኋል ማለት ነው። ኢሜይላችን ላይ ቀጥታ እንገባ። ኢሜይላችሁ ላይ ስትገቡ በዚህ መልኩ የትሬዲንግ አካውንቱን ከሜታ ትሬዲንግ 5 ጋር የምታገናኙበትን ፓስወርድ እና አካውንት ነምበር ይሰጣችኋል። ስለዚህ ሁለቱን ኮፒ አድርገን እዛኛው ላይ ፔስት እናደርጋለን ኤምቲ5 ላይ ማለት ነው። ስለዚህ እያንዳንዱ ኮፒ አድርገን እንወስዳለን። ታመጡና ፓስወርዱን ታስገባላችሁ። ከዛ መቀጠል ሎጊን አካውንት ነምበሩንም ኮፒ ታደርጉና እዚህ ጋር ሎጊን የሚለው ላይ ፔስት ታደርጉታላችሁ። እዚህ ጋር ስትመርጡ ዲሞ እና ሊቭ የሚለውን ያው ማስተካከል ይኖርባችኋል ማለት ነው። ስለዚህ በዛ መሰረት አድርጋችሁ ነው ሎጊን የምትሉት ማለት ነው። ፓስወርዳችሁን እንደገና እንድትቀይሩ ይጠይቃችኋል። አዲስ ፓስወርድ ማትረሱ ፓስወርድ ታስገቡታላችሁ። ከዛ ደን ትሉታላችሁ። ደን ስትሉት እንደምታዩት ፓስወርዳችን ተቀይሯል፣ አካውንታችን ተከፍቷል ማለት ነው። እንደምታዩት እንግዲህ የተለያዩ ኮቶች አሉ። የተለያዩ የምትፈልጓቸውን እዚህ ጋር እየመረጣችሁ ከፈለጋችሁ እዚህ ጋር የምትፈልጉትን ለምሳሌ ጎልድ ከሆነ ኤክስኤዩ ታረጉና እዚህ ጋር አድስ ታረጉት ፋቮራይት ላይ ይመጣላችኋል ማለት ነው። ከዛ እንደምታዩት ባክ ትሉትና እዚህ ጋር ኤክስኤዩን ታገኙታላችሁ። ወደ ቻርቱ ያመጣችኋል ማለት ነው። ቻርቱ ስትነኩት ከዛ በኋላ እንደምታዩት እንግዲህ እዚህ ጋር ትሬድ ማድረግ ነው ማለት ነው። ስለዚህ በዚህ መሰረት ትሬድ ማድረግ ይቻላል ማለት ነው። እንግዲህ እንዳያችሁት በጣም ቀላል ነው፣ በጣም ሲምፕል ነው ከሜታ ትሬደር 5 ጋር ማገናኘት። ነገር ግን እኔ ፔፐርስቶን ከሜታ ትሬደር 5 ጋር ከማገናኘው ይልቅ በራሱ እዚህ ጋር ባለው ትሬድ ማድረግ ነው እኔ የሚቀለኝ ማለት ነው። በራሱ በትሬዲንግ ቪው ለምን እዚህ ጋር ገብታችሁ ከምትሰሩ ቻርቱን እዛው እያያችሁ አናሊሲስም ሁሉም ነገር ያው ለመስራትም እንደገና ደግሞ ከትሬዲንግ ቪው ጋር ተመሳሳይ የሆነ ቻርት ስለሆነ የሚጠቀም በጣም ሲምፕል የሆነ ይሄንን ብትጠቀሙና ከዚህ ጋር ኮኔክት ብታደርጉት የተሻለ እንደሆነ ያው አሳይቻችኋለሁ ማለት ነው። ነገር ግን ከፈለጋችሁ ከኤምቲ5 ጋር በዚህ መልኩ ማገናኘት ትችላላችሁ ማለት ነው። ይሄንን ይመስላል ማለት ነው። እንግዲህ የብሮከር አከፋፈት ሌሎችንም ስትከፍቱ ሁሉም ሊንኮች አሉላችሁ። በዚህ መሰረት ነው የምትከፍቱት። ጨርሻለሁ። አመሰግናለሁ።